ዓለም አቀፍ የሆነ ችግር ነው። ሰላም፣ ዛሬ የምናወራላችሁ ስለ ድራግ ሬዚስታንስ ወይም ደግሞ ስለ መድኃኒት መላመድ የምንለው ነው። ሳራ አስማራ ነኝ፣ ፋርማሲስት። ስለዚህ ድራግ ሬዚስታንስ የምንለው የሚያመጡት መንስኤዎቹ ምንድን ናቸው ብለን ስናነሳቸው የመጀመሪያው ያለ ሐኪም ትዕዛዝ የምንወስደው መድኃኒቶች ናቸው። እነሱ ያለ ሐኪም ትዕዛዝ የምንወስዳቸው መድኃኒቶች የመድኃኒት ውስጣችን ያሉት ባክቴሪያዎቹ መላመድ ስለሚያመጣ ትክክለኛ በሽታው በሚይዘን ወቅት ከዛ የበለጠ የመድኃኒት ጠንከር ያለ መውሰድ ይጠበቅብናል ማለት ነው። ሁለተኛው ደግሞ ድራግ ሬዚስታንስ የሚመጣበት መንገድ በሐኪም ትዕዛዝም ሆኖ ታዞልን ለተባለው ዱሬሽን እና ኢንተርቫል አለመውሰድ ነው። ይህን ስንል በቀን 3 ከተባለ በየ8 ሰዓት ልዩነቱ መውሰድ፣ ለተባለው ዱሬሽን ደግሞ ስንል ለተከታታይ 7 ቀናቶች መውሰድ። 5 ቀናቶች ወስደን በምናቆምበት ሰዓት የሚያጋጥመን ነገር ምንድነው ስንል ባክቴሪያዎቹ ሳይሞቱ እንደታመሙ መተው ነው። ስለዚህ ባክቴሪያዎቹ በሚድኑበት ጊዜ ሞር ጎልብተው ስለሚድኑ አሁንም ያ መድኃኒት ድጋሚ አያድነንም ማለት ነው። ሶስተኛው ነገር ደግሞ መድኃኒትን እንዴት እናስወግደዋለን የምንለው ነው። መድኃኒትን እንዴት እናስወግደዋለን ስንል ከተለያዩ ቆሻሻዎች ጋር አንድ ላይ በምናስወግድበት መንገድ ካስወገድ ነው ባክቴሪያዎቹ እዛ ቆሻሻ ላይ ስለሚኖሩ ያንን መድኃኒት ሳሟት መልመድ ይመጣል ማለት ነው። አሁንም ያ መድኃኒት የተወሰነ የባክቴሪያ ኤክስፖዠር ስላለው ያ ባክቴሪያ በሚያጠቃን ወቅት ያ መድኃኒት አይሰራልንም ማለት ነው። ስለዚህ መፍትሄዎቻቸውስ ምንድን ናቸው? ይሄ ዓለም አቀፍ የሆነ ችግር ነው። አሁን ላይ ብዙ መድኃኒቶችን ከስራ ውጭ እያደረገ ያለ እንደ ዓለም አሳሳቢ የሆነ ነገር ስለሆነ በምን መልኩ እንከላከላቸው የሚለውን ደግሞ ስናወራ የመጀመሪያውና ትልቁ ነገር በራሳችን ፍቃድ ምንም አይነት መድኃኒቶችን አለመውሰድ፣ ሁሌም በሐኪም ትዕዛዝ መውሰድ ነው። ሁለተኛ ደግሞ እንደተባለው አወሳሰዳችንን በተባልነው ጊዜና ለተባልነው ታይም ገደብ መውሰድ ይኖርብናል ማለት ነው። ሶስተኛው እንዳነሳ ነው ደግሞ እንዴት ይወገዳል የምንለውን ነገር መድኃኒቶችን ከሌላ ቆሻሻዎች ጋር ሳይሆን ብቻቸውን ለማስወገድ መጣር አለብን ማለት ነው። አመሰግናለሁ።